የኔፍሊም ምስጢር በጥንት ዘመን የጠፉ ግዙፎቹ ፍጡራን። በመጽሐፍ ቅዱስ የኢትዮጵያ ጥንታዊ መዛግብትና ሌሎች ምስጢራዊ ጽሑፎች ስለ አስገራሚ ፍጥረታት ይናገራሉ። እነርሱም ኔፍሊም ይባላሉ። እነዚህ ግዙፋን ታላላቅ ጥንካሬ የነበራቸው ፍጥረታት በእርግጥም ነበሩ? ከሰማይ የወረዱ ወይስ የአማልክት ልጆች ናቸው? በምድር ላይ የተዘራውን የጥፋት ዘር እንዲሁም የጥፋት ውሃን መንስኤያቸውን እናያለን። በዚህ ልዩ ፕሮግራም ላይ የሚከተሉትን ሚስጥራት እንገልጣለን። የጥንት ማስረጃዎችና ሚስጥሩ ስለ ኔፍሊምስ የሚናገሩ መጽሐፍ ቅዱሳዊና ከሌሎች ባህሎች የመጡ ማጣቀሻዎችን በዝርዝር እንመረምራለን። የኔፍሊም ተጽዕኖ፣ እነዚህ ፍጥረታት ለሰው ልጆች ታሪክ፣ ስልጣኔና እምነት ምን አሻራ ትተው አልፈዋል? አይኖን የሚከፍት አእምሮን የሚፈታተንና ታሪክን ከዚህ ቀደም ታይቶ በማይታወቅ አኳኋን የሚመረምር ጉዞ ይጠብቁታል። የተከበራችሁ የአሃዝ ቤተሰቦች፣ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አብራችሁን ቆዩ። ዛሬ ስለ ኔፍሊም ልዩ የሆነ ታሪክ እንነግራችኋለን። እውነታው እርስዎ ካሰቡት በላይ እጅግ አስገራሚ ሊሆን ይችላል። ኔፍሊሞች ስለ ረጃጅሞቹ ፍጡራን አመጣጥ የአዳም ሰባተኛው ትውልድ የሆነው ሄኖክ በመጽሐፉ ላይ የሰው ልጆች ከበዙ በኋላ እንዲሆነ ከነዚህ ወራት መልከ መልካሞችና ደመግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። እርስ በርሳቸውም ኑ ለኛ ከሰው ልጆች ሴቶችን እንምረጥ፣ ለኛም ልጆችን እንውለድ አሉ ይላል። ሄኖክ በመጽሐፉ ላይ የእነዚህን አለቆች ስማዚያ ሲባል ቁጥራቸው 200 እንደነበረ ይገልጻል። ስማቸውንም በዝርዝር ከገለጸ በኋላ ለሰዎች ያስተማሩትን ክፉ ሥራ ዘርዝሮ ይጽፋል። ሚስቶችንም ካገቡ በኋላ ሴቶች ጸንሰው በጣም ረጃጅም ራይቶችን ወይም ኔፍሊሞችን እንደወለዱ ቁመታቸውም 3000 ክንድ የሚደርሱ ነበሩም ይላል። እንደ መጽሐፈ ሄኖክ አገላለጽ እነዚህ ለሰዎች የማያውቁትን መጥፎ ነገር ሁሉ ያስተማሩ ሲሆን ለሰዎች መገለጽ የማይገባቸውን ነገራቶች፣ የተሰወሩትን ሁሉ መግለጻቸውንም ጨምሮ ይጽፋል። ለምሳሌ ያህል ካስተማሩት ውስጥ አንዱ ተውላጠ ዓለም፣ የዓለም ለውጥ ይላል። ይህንን የተረጎሙ የኢትዮጵያ ሊቃውንት ያንዱን ጽንስ ወደ አንዱ፣ ያንዱን ጽንስ በአንዱ ማህፀን ማሳደር፣ ዳግመኛም ሰውን ፈረስ በቅሎ ማድረግ፣ ፈረስ በቅሎን ሰው ማድረግ ብለው ተርጉመውታል። ይህንን የሄኖክን ቃል ይዘው በዚህ ላይ ጥናት ያደረጉ አንዳንዶቹ ተመራማሪዎች ደግሞ ካለ ፍጥረት የሚባሉትን ለየት ያለ እንደ ሰበዳት ያሉ የተለያዩ አስፈሪ ፍጡራን በዛን ዘመን በነበረው የማዳቀልና ዘርን የማለዋወጥ ሂደት የተገኙ ናቸው ይላል። በተጨማሪም በመጽሐፈ ሄኖክ ላይ ሩፋኤል ከፈጣሪ ታዞ ውጊያ ያስተማራቸው አዛዜልን እጁንና እግሩን አስሮ ዳንኤል በምትባል ቦታ የነበረችን ምድረ በዳን ከፍቶ ጨለማ ውስጥ እንደሰወረው፣ በላዩም ጠማማና ሻፎ ድንጋዮችን እንደገጠመበት፣ ጨለማን እንዳለበሰውና ለዘላለም እንደታሰረ፣ ብርሃንን እንዳያይ በታላቋም የፍርድ ቀን ወደ ገሃነም እንዲላክ ፊቱን እንደሸፈነው ጽፏል። ክፉ የሆኑት ወደ 70 ትውልድ የሚጠጉትን በምድር ኮረብታ በታች እንደታሰሩም ይገልጻል። በኋላም ደግሞ ከእሳቱ በታች ወዳለው የጭንቅ ቦታ እንደሚወሰዱና በግዞት ቤት ለዘላለም እንደሚዘጋባቸው ጨምሮ ጽፏል። ስለዚህም አስገራሚ ጉዳይ የሚተነትነው የአዳም ሰባተኛው ትውልድ የሆነው ሄኖክ የጻፈው መጽሐፈ ሄኖክ በዓለም ዙሪያ በተለያዩ ቋንቋዎች የተቆራረጠ እንጂ ሙሉ የት እንደገባ አይታወቅም ነበር። በኢትዮጵያ ግን ሲነበብ፣ ሲተረጎም፣ ሲመሰጠር ለብዙ ዘመናት ቆይቶ በ18ኛው መቶ ክፍለ ዘመን ጄምስ ብሩስ ኢትዮጵያ በመጣ ጊዜ አግኝቶ ለዓለም በማስተዋወቁ በኔፍሊም ላይ የሚደረገው ምርምር እንደገና በዓለም ዙሪያ እንዲስፋፋ ምክንያት ሆኗል። ይህ ብሩስ ከ1730 እስከ 1794 የነበረ የስኮቲሽ ተጓዥ ሲሆን በተለይ የአባይን ወንዝ መነሾን ለማወቅ ጥረት በማድረግ ለዚህ ምርምሩ ብዙ ሀገራት በመጓዝ የሚታወቅ ነው። ጄምስ ብሩስ በኤደንበርግ ዩኒቨርሲቲ ሕግን የተማረ ሲሆን የቋንቋ ክህሎት ነበረው። በተለይ የአረብኛ፣ የስፓኒሽ፣ የፖርቹጊዝና የግዕዝ ቋንቋን ይናገር እንደነበር ይነገራል። በወርሃ የካቲት በ1770 ወደ ጎንደር በመጣ ጊዜ በንጉሠ ነገሥት ተክለ ሃይማኖት ሁለተኛና በራስ ሚካኤል ስዑል አቀባበል ተደረገለት። የግዕዝ ቋንቋ ችሎታው በስፖርት የዳበረ ተክለ ሰውነቱ ረጅም ቁመቱ በጊዜው ተወዳጅ አድርጎታል።
በኢትዮጵያ 2 ዓመታት ቆይታው የተለያዩ የብራና መጻሕፍትን በመገልበጥና ለመድኃኒትነት የሚውሉ እጽዋትን በመሰብሰብ ይታወቃል። ይልቁኑ ከኢትዮጵያ ሲመለስ 3 የመጽሐፈ ሄኖክ ኮፒዎችን ይዞ መመለሱ በውጭ ዓለም ታላቅ አድናቆት እንዲቸረው አድርጎታል። ከዚያም አንደኛውን ኮፒ ለፈረንሳዊ ንጉሥ ለሉዊስ 15ኛ ሰጥቶታል። ይህን የሰጠው በአሁኑ ጊዜ በፈረንሳይ ብሔራዊ ቤተ መጻሕፍት ይገኛል። አንደኛውን ቅጂ ደግሞ ለኦክስፎርድ ቤተ መጻሕፍት ሲሰጠው፣ ቀሪውን ኮፒ ደግሞ ራሱ ጋር ቢያስቀምጠው በኋላ ግን በቦልዲያ ቤተ መጻሕፍት ተቀምጧል። በዚህም ምክንያት የመጽሐፈ ሄኖክ ጥናት እንደገና በዓለም ዙሪያ እንዲንሰራራ በኔፍሊም ላይ የሚደረገው ምርምር በስፋት እንዲስፋፋ ከኢትዮጵያ የተገኘው መጽሐፈ ሄኖክ ምክንያት ሆኗል። በዓለም ላይ ሙሉ መጽሐፈ ሄኖክ የተገኘ በግዕዝ ቋንቋ ብቻ ሲሆን የሙት ባህር ጥቅሎች በመባል የሚታወቁት ከ1946 እና በ1956 በቁምራን 11 ዋሻዎች በተደረገ አሳ የተገኙ ወደ 981 የተለያዩ ጥንታውያኑ መጽሐፍት ሲገኙ ከሄኖክ የተወሰኑ ቁርጥራጭ ክፍሎች ተገኝተዋል። ጄምስ ብሩስ ከኢትዮጵያ ከተመለሰ ከ10 ዓመት በኋላ ጄምስ ብሩስ 1768 በ1769 በ1770 በ1771 በ1772 እና በ1773 ዓመት ላይ የናይል መነሻ ለማግኘት የተደረገ ጉዞ ትራቨል ቱ ዲስኮቨር ዘ ሶርስ ኦፍ ዘ ናይል ኢን ዘ ይርስ በሚል ርዕስ በ5 ቅጾች በ3000 ገጾች አሳትሞ አስገራሚ መጽሐፍ ለአንባቢያን አበርክቷል። የኔፍሊም ጉዳይ በሄኖክ ብቻ ሳይሆን በኋላም በሙሴ እንዲህም ሆነ። ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያም ወራት ኔፍሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ በማለት በድሮ ዘመን ኃያላን ስለነበሩት ኔፍሊሞች ጽፏል። በመጽሐፈ ኩፋሌም የአዳም ልጆች በምድር ላይ ይበዙ ዘንድ በጀመሩ ጊዜ እንዲህ ሆነ፣ ሴቶች ልጆች ተወለዱላቸው። የእግዚአብሔርን መላእክት በዚህ ኢዮቤልዩ በአንዲቱ ዓመት እነዚህን አዩአቸው። እነዚህም ላዩአቸው መልአክ መልከ መልካሞች ነበሩና ከመረጧቸው ሁሉ ሚስቶችን ይሁኑላቸው ወሰዷቸው። ወንዶች ልጆችም ወለዱላቸው። ከነዚህም ራይት ናቸው ይላል። ራይት ማለት ኔፍሊም እንደማለት ነው። ከእንግዲህ ሄኖክም ሙሴን በጻፋቸው ኔፍሊሞች ጉዳይ የሚደረገው ምርምር በዓለም ዙሪያ እስካሁን አልቆመም። በርካታ የቅዱሳት መጻሕፍት አጥኚዎች፣ የሳይንስ ተመራማሪዎች የየራሳቸውን ምልከታ በማቅረብ ብዙ ይከራከሩበታል። ጠቅለል አድርገን ስንመለከተው ያሉት አመለካከቶች ለሶስት ይከፈላሉ። አንደኛ የወደቁ መላእክት ናቸው። ሁለተኛ የሴቶች ልጆች የቃየል ልጆች ናቸው። ሶስተኛ ስጋ እንዲለብሱ የተደረገ መላእክት ናቸው የሚል ነው። የመጀመሪያው ምልከታ የወደቁት መላእክት ናቸው ከሚሉት መካከል ከጥንቶቹ ሊቃውንት ውስጥ ከ555 እስከ 240 የነበረው ተርቱሊያን ወይም ጠርጡለስ እና ከ250 እስከ 325 የነበረው ላክታንቲዩስ ይጠቀሳሉ። ይህን ሐሳብ የሚደግፉት የሚነሱት እስከ 3000 ክንድ ቁመታቸው የደረሱ ኔፍሊሞችን ያስገኙ መነገር የሌለበትን ድብቅ ዕውቀትን በግልጽ የተናገሩ ከሰው ልጆች ጋር የተጋቡት ከሌላ ዓለም የመጡ መላእክት ወይም ፍጡራን ናቸው እንጂ በፍጹም ሰዎች ከ3 ክንድ ከስንዝር ባለፈ 3000 ክንድ ያላቸው ግዙፋን ሊወለዱ አይችሉም በማለት ነው። ከነዚህም በኖህ ዘመን የነበሩ መላእክት ነበሩ ብለው የሚያምኑና ይህንን ሐሳብ የሚደግፉ አጥኚዎች ጴጥሮስ በጨለማ ጉድጓድ ስለተጣሉ ስለ መላእክትና ስለ ኖህ አከታትሎ የጻፈውን በሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 5 እስከ 6 ላይ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ሰጣቸው። ለቀደመው ዓለም ሳይራራ ከሌሎችም 7 ጋር ጽድቅን ለሚሰብከው ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ የሚለውንና በይሁዳ መልእክት ምዕራፍ 1 ከቁጥር 6 ላይ መኖሪያቸውንም የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም ሥራ እስከ ጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል የሚለውን ከሄኖክ መጽሐፍ ጋር አያይዞ በመጥቀስ ይሞግታል። በተጨማሪም ወደፊት የምናያቸውን በቁምራን ዋሻዎች የተገኙትን የደማስቆ ሰነድ እና ሌሎችን በቁፋሮ የተገኙ መጽሐፍትን በምስክርነት ያቀርባሉ። ሁለተኛው ምልከታ
በዚህ ምድብ ያሉት የቅዱሳት መጻሕፍት አጥኚዎች ደግሞ በንጽህናቸው ምክንያት በሄኖክ መጽሐፍ ላይ የሰማይ ልጆች መላእክት ወይም በሙሴ መጽሐፍ የእግዚአብሔር ልጆች የተባሉ እንጂ በቅድስና በደብረ ቅዱስ ሲኖሩ የነበሩ ደቂቀ ሴት የሴት ልጆች ናቸው። ያገቧቸውም ደግሞ የቃየል ልጆች እንጂ መላእክት ከሰው ጋር ሊጋቡ ግንኙነት ሊፈጽሙ በፍጹም አይችሉም በማለት ይገልጻሉ ወይም ይሞግታሉ። ይህንን ከሚደግፉ ከጥንት ሊቃውንት መካከል የሂፖ አጉስጢኖስ፣ ጁሊየስ አፍሪካኖስ፣ ቀሌሜንጦስ ይጠቀሳሉ። ይህንን ሐሳብ የሚደግፉ ምልከታቸው በትርጓሜ መጽሐፍት ላይ የኢትዮጵያ ሊቃውንት ሲጽፉ ደቂቀ ሴት ንጽህናን ጠብቀው ከሴት ርቀው እንደ መላእክት ቅዱስ ቅዱስ እያሉ እያመሰገኑ ምስጋናቸው ምግብ ሆኗቸው በደብረ ቅዱስ ይኖራሉ። ደቂቀ ቃየል የቃየል ልጆች ብዙ ኅብረት ኃጢአት እየሰሩ በምድር ፋይድ ይኖራሉ። ዝሙትን እንደ እንስሳ በአደባባይ ይሰሩ ነበር። በደብረ ቅዱስ ካሉ ከሴት ልጆች አንዱ ለመፍቀደ ደብር የቃየል ልጆችን ካሉበት ሄዶ እንደ እንስሳ እርስ በርሳቸው ሲንጠለጠሉ አየ። ይልቁንም አለቃይቱም ኖሄ ትባላለች። ከበሮ ይዛ እንደ ዋናተኛ መሃል ለመሃል እስክስታ ስትወርድ አይቶ በሐፀ ዝሙት ባዝሙት ጦር ተነደፈ። ተመልሶ ሄዶ ወንድሞቹ የኛ ኑሮማ ምኑ ኑሮ ይባላል? እንደ መላእክት ከምስጋና በቀር ያገኘነው የለም። ስጋችን ከአጥንታችን ተጣብቆ ተጣክቷል። ኑሮ ደቂቀ ቃየል የቃየል ልጆች ይኖሩታል እንጂ አላቸው። ከዚህም ሆነው አቁልቁለው ቢመለከቱ እንደ እንስሳ እርስ በርሳቸው ሲንጠለጠሉ አይተው ኑ እንውረድ፣ አንዲቷን እንይ፣ አንዲቷን እንውሰድ አሉ። አለቃቸውም ስማዚያ ይባላል። ተው ይህን ነገር ላታደርጉ ለምን ተዋሻላችሁ አላቸው። እነርሱም አንተ ብትተወው እኛ አንተወውም አሉት። እንግዲያውስ አታደርጉትም ብዬ ነው እንጂ የምታደርጉስ ከሆነ በዚህ የመጣውን ፍዳ እኔ እቀበላለሁ አላቸው። እንዲሁ ሆነው በመውረድ ከቃየል ልጆች ጋር በመጋባት በኃጢአት ጸንተው ከነርሱም የሚወለዱት ረጅሙ በፀሐይ አብስሎ የሚመገብ ነው ብለው ጽፈዋል። ይሄ ርዝመታቸው ወይም ምን ያህል ከምድር ወይም ከሰው ልጆች ረጅም እንደሆኑና እንደተለዩ ለመግለጽ ሲፈልግ ነው። ሶስተኛው ምልከታ በዚህ ምድብ ያሉት ደግሞ እነዚህ ጥንት ተፈጥሯቸው መላእክት ሆነው በኋላ ግን በእግዚአብሔር ሥጋን እንዲለበሱ የተደረጉ ልዑሳነ ሥጋ መላእክት እንደሆኑ ይገልጻሉ። አንባቢያን በዚህ የእውቀት ክርክር ላይ እያንዳንዱን ጽሑፍ ሐሳብ ጠንቅቃችሁ በመመርመር የሊቃውንቱን መራቀቅ እያደነቃችሁ የራሳችሁን ሰፊ ምርምርና ግንዛቤ እያደረጋችሁ እንድታነቡ ምልከታችን ነው። ስለዚህ ምስጢራዊ ጉዳይ ከመጽሐፈ ሄኖክ በተጨማሪ በግዕዝ ቋንቋ ተጽፈው የነበሩ በክብረ ነገሥትና በመጽሐፈ ምስጢር ሰማይ ወምድር ላይ ተጽፈው ደግሞ ከሶስተኛው ሐሳብ ጋር የተስማማ ነው። እግዚአብሔርም ምድራውያን ለመሆን እንደተመኙና በእርሱ ላይ እንዳንጎራጎሩ ሐሳባቸውን አውቆ ከሰው ልጆች ጋር በደማቸው በአእምሯቸው በመንፈሳቸው እንዲሰራጩና እንዲኖሩ እንደፈቀደላቸው እነርሱም በሰረገላ ወደዚች ምድር እንደወረዱ ይገልጻሉ። ከዚህም የግብረ ሥጋ ፈቃድ እንዲፈጽሙ ምድራውያን ሆነው የሰው ልጆችን መልከ መልካሞችን እየመረጡ በደማቸው ውስጥ እንዳደሩ ያብራራሉ። የሰው ልጆች እነዚህ መናፍስት እንደ አማልክት በማየት እንዳመለኳቸውና ከሜሮስ ዓለም ይኖሩ የነበሩ ከዚያ ከመጡ ከነዚህ ፍጥረታት ረጃጅሞች ሆኑ ራይትና ወይም ኔፍሊሞች አጫጭር የሆኑት ደሞ ጂኒ እንደወለዱ ኢትዮጵያዊ ሊቅ መሪራስ አማን በላይ ጽፈዋል። ከንቁነታቸውና ከኃያልነታቸው የተነሳ ከባህር ታላላቅ ዓሣ አነበሬዎችን ከየብስ ዝሆኖችን ከርቀት ተመልክተው ወዲያውኑ ነጥቆ የሚበላቸው በሰው ልጆች ክንድ መለኪያ ከአፍ እስከ ጅራቱ 30,000 ክንድ ከቀኝ ክንፉ ጫፍ እስከ ጫፍ 40,000 ክንድ የሚገመተውን ጸደያ የተባለውን ንስር በቀላሉ ይዘውትና ይገድሉት እንደነበር ጨምረው ጽፈዋል። በመቀጠልም ስማቸው መታሰቢያ የሆናቸው ዘንድ ከተራራና ከኮረብታ ላይ ታላላቅ ድንጋዮችን ወስደው ተከሉ። መንደር መኖሪያም ቆረቆሩ። አንዳንዶቹ በጊዮን ወንዝ ዳርቻ ባለ 3 የማዕዘን ምስጢር ሕንፃ አነጹ። ከሜሮስም ካለው አድራሻቸው ጋር ለመመሳሰልና ከሜሮስም ለሚመጡ ሁሉ መታሰቢያ ሕንፃ የሆናቸው ዘንድ በድንጋይ እያመሳቀሉ ሰሩ። በእነርሱ ዘመን የድንጋይ ሐውልት መተከል ተጀመረ። የሰፈሩበትም ሀገር ኖሪያ ተባለ ይላሉ። አንዳንዶች ደግሞ ቀልመ እብን በተባለው ድንጋይ ባለ 4 ማዕዘን ሳጥን ውስጥ የላማ አሸዋና ድቡሽ እየጨመሩ አብኩተው ሲተውት አንድ ልሙጥ ድንጋይ ስለሚሆንላቸው በዚህም መልክ ታላላቅ መታሰቢያ የሆነ አወር ወይም ፒራሚድ አንጸው አልፈዋል ይላሉ። ኔፍሊም የሆኑ ዘሮች ዳግም እንደ ግንያንያድ ሮሃ የተባለውን ድንጋይ እንደ መዶሻ ዳባና አለት ብቻ የሆነውን ምድር በመጥረብና ቅርጽ በማውጣት የሰው ገጽ ያለው ሐውልት አቁመዋል።
ዳባ የሆነውን አለት ሲጠርቡ ጥርቢያውን አፈር በመጥረግና ሩቅ ቦታ ወስደው በመድፋታቸው ጠርበውና ቀርጸው ከተራራ ወይም ከሌላ ገደል ተጠርቦ የመጣ ሐውልት እንደሚያስመስሉትና ፒራሚድ እንደሰሩ ገልጸዋል። በኋላ የተነሱ ፈርዖኖች ግን በድናቸውን በድንጋዮቹ በፒራሚዱ በድንጋይ ሳጥን እንዲቀመጡ ያደርጉ ነበር። የኋላ ሰዎች ግን በሐውልቱ ስር የተቀበሩት ፈርዖኖች ያነጹት ይመስሏቸዋል እንጂ ያነጹት ኔፊሊሞች ናቸው በማለት ሐሳባቸውን ገልጸዋል። ልክ እንደ መሪ ራስ እነዚህ ከሰማያዊ አካላት ጋር ከፍተኛ ግንኙነት ያላቸው ፒራሚዶች ከሌላ ዓለም በመጡ ፍጡራን የታነጹ ናቸው ብለው ብዙ ጥናታዊ ስራዎችን የሚያቀርቡ አሉ። የተከበራችሁ ተመልካቾቻችን ስለ ኔፍሊም ወይም ስለ ልዩ ፍጡራን ይዘንላችሁ የቀረብነው መርሃ ግብር ይህን ይመስላል። በዚህ ጉዳይ ላይ የተለያዩ ጥናቶችን አድርገን ደግሞ በሌላ ፕሮግራም ተመልሰን የምንገናኝ ይሆናል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሳምንት ይሁንላችሁ። ቻናላችንን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን መጫን አይዘንጉ።